ከነጃሽ ቲቪ ጋር ቆይታ ያደረጉት የአዲስ አበባ ነዋሪዎች በ2017 የምርጫ ዘመን የተመረጡትና የኢትዮጵያ እስልምና ጉዳዮች ምክር ቤቶችን በተዋረድ የሚመሩት የመጅሊስ አመራሮች ከቀደሙት የስራ አስፈጻሚዎች በተሻለ መልኩ ሰፊ ራዕይ እንዲኖራቸውና ከፍ ያሉ ሀገራዊ ስራዎች ላይ ትኩረት እንዲያደርጉ ጠይቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ዩሂቡ መዓሊየል ኡሙር ይሉናል። አላህ ከፍ ያሉ ነገሮችን ይወዳል ይሉናል። እንደ ሙስሊም ማሰብ ያለብን ሁሌ መተግበር ያለብን እቅዳችን መሆን ያለበት ትንንሽ ነገሮች ሳይሆን ትልልቅ ነገሮች መሆን አለበት ብዬ አምናለሁ። ረሱል ሰለላሁ እንደነገሩ ማለት ነው። ይህ ደግሞ እንደ ግለሰብ ብቻ ሳይሆን እንደ ተቋምም ሲሆን ተመሳሳይ ነገር ነው የሚሆነው። ከመጅሊስ የምንጠብቀው ከፍ ያለ ነገር ነው። ምናልባት አንዳንድ ጊዜ የኔ ምልከታ ምንድነው ከእድሮች የሚጠበቀውን ከመጅሊስ መጠበቅ አለብን ብዬ አላምንም። የኢትዮጵያ ሙስሊሞችን ነው የሚወክለውና እዛ ላይ መገኘት አለበት ብዬ አምናለሁ። የሙስሊሙን ሁለንተናዊ ችግሮች ለመፍታት መስመሮችን መዘርጋት፣ አስፈላጊ ግብአቶችን ማሟላት ይጠበቅበታል ብዬ አምናለሁ። ሁሉም ባንዴ ላይ ደርሱ ይችላሉ። ችግሮች በአንድ ጀንበር በአንድ እንትን ሊጠናቀቁ አይችሉም። በ5 ዓመት ውስጥ ግን አትሊስት መሰረቱን ማስቀመጥ ይችላሉ። የኢትዮጵያ ሙስሊሞችን አቅም መፍጠር የሚቻለው የጠንካራ ኢኮኖሚ ባለቤት መሆን የሚችሉበትን እድል በማሳደግ ከዘመኑ የገበያ ፍላጎት ጋር በማጣጣምና በማደራጀት እንደሆነ የገለጹት የአዲስ አበባ ነዋሪዎች የኢትዮጵያ ሙስሊሞች የዘመናት ትግል ውጤት የሆኑትን ከወለድ ነጻ ባንኮችን ማሳደግና በሀገሪቱ የኢኮኖሚ ተዋጽኦ ላይ የሙስሊሞችን ድርሻ ለማሳደግ በብሔራዊ ባንክ ደረጃ የሸሪዓ ቦርድ አማካሪ ማደራጀት የመጅሊስ ተቀዳሚ ስራ መሆን አለበት ብለዋል። ኦልሞስት ሁሉም ባንኮች በሚባል ደረጃ ላይ የሸሪዓ ቦርድ አማካሪ አላቸው። ነገር ግን እነዛን በደንብ ፑሽ ማድረግ የሚችል ሁሉንም መቆጣጠር የሚችል ደግሞ በብሔራዊ ባንክ ደረጃ ደግሞ የሸሪዓ አማካሪዎች ቦርዶች ያስፈልጋሉ ብዬ አስባለሁ። ከባንኮች አንፃር ሙስሊሙ የሚገባውን ነገር ማግኘት እንዲችል የሸሪዓ ቦርድ ማቋቋም በተለይ በብሔራዊ ባንክ ደረጃ ላይ ይገባል ብዬ አስባለሁ። እዛ ላይ ያሉ የብድር ሁኔታዎች፣ የአሰራሩ ሁኔታዎች እንደ ሙስሊም ብቻ ሳይሆን እንደ ሀገርም የሚጠቅመን ሐቂቃው ሲወራ ማለት ነው እንደ ኢንተረስት ፍሪ ገበያውን ያንቀሳቅሷል ሙሉ ለሙሉ ማለት ነው። ሙሉ ለሙሉ ከኮንቬንሽናል የሚለየው በዛ መንገድ ስለሆነ ማለት ነውና ይሄኛው መሰራት ላይ የወጡ እቅዶች የወጡ ፖሊሲዎች እየተተገበሩ ነው። እንዲተገበሩ ምን ተግዳሮት ሆናል ለሚሉትን ነገሮች መቅረፍ ከመጅሊስ ትልልቅ ስራዎች መካከል መሆን አለበት ብዬ አስባለሁ። ከዛ ሩቲኑ ሲሄድ በሸሪዓ ቦርዶች በመሰል ጉዳይ ሊሄድ ይችላል። መጅሊስ ግን እነዚህ እንቅፋቶችን የማንሳት ኃላፊነት አለበት ብዬ አምናለሁ። አስተያየታቸውን ለነጃሽ ቲቪ የሰጡት የተለያዩ የአዲስ አበባ ነዋሪዎች መጅሊስ ቋሚና ዘላቂ የሆነ የገቢ ምንጭ እንዲኖረው በተቋሙ ደረጃ በባለሙያዎች ማስጠናትን ጨምሮ በቴሌኮም አጭር መስመር በጎፈንድሚና መሰል የገቢ ማሰባሰቢያ አማራጮች ገቢ ማሰባሰብ እንደሚችልና ከዚህም በላይ ዘካን በአግባቡ በመሰብሰብ ለሚፈለገው ዓላማ እንዳውለው ጠይቀዋል። መጅሊስ ማድረግ ያለበት ምንድነው? ሀብቱን አቅም ያላቸውን ሰዎችን በጎኑ ማሰለፍ ያስፈልገዋል። ኡማው ለኢትዮጵያ ሙስሊም ኢኮኖሚያዊ ተጠቃሚነት ምንድነው የሚለውን በደንብ ሊሰሩ ይገባል። ሐቂቃ መጅሊሱ በንጽህናው ከታመነ የአውቃፍ የሚባል ዘርፍ ይኖረዋል። ሰዎች የሚሰበሰበውን ዘካ በየቦታው ዝም ብለው لا ينفع ولا يضر ምንድነው لا يسمن ولا يغني من جوع እንደሚባለው ዝም ብለው ሰብሰብ አድርገው ከሚሰጡ ይልቅ በአውቃፍ በኩል ተሰብስቦ ትርጉም ያለው ስራ ለመስራት የሚያስችል ብር ማግኘት ይቻላል። የዘካ ፕሮፐርሊ ኮሌክት ቢደረግ በስርዓቱ መሰብሰብ ቢችል ከዩኤን በጀት ይበልጣል ይለናል። ይሄ ማለት ዩኤን ዓለም አቀፍ ድርጅት ነው፣ ብዙ ስራዎችን የሚሰራ ድርጅት ነው። ይህ ድርጅት የሚሰራውን ስራ እናውቃለን። እኛ ዘካውን በስርዓቱ መሰብሰብ ብንችል በየአመቱ ብዙ ሰዎችን ከድህነት ማውጣት እንችላለን ማለት ነው። ብዙ ለእስልምና እየሰሩ ያሉ ተቋማትን ሊሆን ይችላል፣ መሻይኾችን ሊሆን ይችላል፣ ብቻ ዘካ የሚገባቸው ሰዎች ላይ መዋል የሚችሉ ገንዘቦችን በደንብ መሰብሰብ ይችላል። ያኛው ደግሞ በዘላቂነት ከድህነት ማውጣት ይችላል። ኢትዮጵያ ላይ የሚሰበሰበውን ዘካ እንደው ዝም ብለን ብታስበው በቢሊየን የሚቆጠር ብር ሊሰባሰብ ይችላል። ለነጃሽ ቲቪ አስተያየታቸውን የሰጡት የአዲስ አበባ ሙስሊሞች በሚፈለጉ ወጪዎችና ለድንገተኛ ጊዜ አደጋ አገልግሎት ላይ የሚውል የሙስሊሞች ግምጃ ቤት ሊኖረው ይገባል ብለዋል። መጅሊስ ለምሳሌ ከዚህ በፊት በነበሩ ክስተቶች ላይ የሞጣ ክስተት እንደዚህ ትልልቅ ክስተቶችን እናገኛለን። አንዳንድ የሙስሊሙ የተጎዳበትን እንደዚህ አይነት ሰዓቶች ላይ ምናልባት ወደ ማህበረሰብ ላይ ወጣ ይችላል ማለት ነው። ምክንያቱም መጀመሪያውኑ በይተልማል የሚባላለው ኮሌክት እያረገ ነው። ችግር ሳይደርስ ኮሌክት እያረገ ያለ አካል ያንን ሙስሊሙ ማህበረሰብ ለሚያስፈልገው ነገር ሊያውል ይችላል። አንደኛ ችግሮች ሲገጥሙ ማለት ነው። አንድ ሰው ሰደቃ መስጠት ቢፈልግ አሁን ላይ ወይም ደግሞ ወቅፍ መስጠት ቢፈልግ የሆነ ነገሮችን ማድረግ ቢፈልግ ምናልባት የእርዳታ የሙስሊም እርዳታ ተቋሞችን ምናምን እነሱን ሊያገኝ ይችላል። ነገር ግን በናሽናል ሌቭል ወይም ደግሞ በሀገር አቀፍ በሆነ ደረጃ የሚቀበለው አካል አለ ወይ ስንል የለም።
ይህንን ደግሞ ሊያደርግ የሚችለው ማን ነው? መጅሊሱ ብቻውን ነው ማለት ነው በሀገር አቀፍ ደረጃ ላይ መስራት የሚችለውና ከዚህ አንጻር በይተልማል ማቋቋም አለበት ብዬ አስባለሁ። አስተያየት ሰጪዎቹ መጅሊስ የገቢ ምንጩን በሚመለከት ከህዝብ አስተያየት ባለፈ በባለሙያ ማስጠናት፣ በጥናት ላይ የተመሰረቱ ስትራቴጂዎችን መከተል አለበት ብለዋል። ግን ይህንኑ ጉዳይ የሚያጠና መጅሊስ እንዴት በኢኮኖሚ ሊዳብር ይችላል የሚል መጅሊሱ በራሱ የሚያቋቁመው ሀሳብ ሊኖር ይገባል። ለምሳሌ ድሮ ጊዜ የተጀመረ ነገር ነበር። በአንድ ጁምዓ አንድ ብር ለአንድ ጁምዓ የሚባል ፕሮግራም ነበር። ይሄኛው ነጥብ ላይ ያው እንደ ሙስሊም ያለን ቁጥር ብዙ ቁጥር ነው እንላለን። ቁጥር ኦብቪየስሊ ብዙ ነን። ነገር ግን ብዛታችንን እንዴት እንደምንጠቀመው የሚለው መሰረታዊ ነገር ነው። የገቢ ምንጮችን መጅሊስ መክፈት አለበት ብዬ አምናለሁ። ብዙ የገቢ ምንጮች ናሽናል የሆነ እሱ በደንብ ማስተዳደር የሚችላቸው ማለት ነው። በባለሙያ የጥና ስራዎች እነዚህም ላይ ቢሰራ ሞር ለምንሰራው ስራ መንገድ እየጠረገ ይሄዳል ብዬ አስባለሁ። ጠቅለል ካላረከው ችግርህን ብቻ እያነሳኸውና ሁሌም ለዛ ችግር እያለቀስክ የምትኖር ከሆነ አገርም አታድግም፣ ህዝብ የምፈለገበት ደረጃ ላይ መድረስ አይችልም። ሁሌ ለማኝ ማህበረሰብ ለማኝ ህዝብ ይዘህ ነው የምትኖረው ማለት ነው። ብዙ ነገር የሚለምን መብቱን የሚለምን ርቦት የሚለምን ብዙ ነው የሚለምናቸው። ስለዚህ እነዛን ነገሮች ከመለመን ሰርቶ መለወጥን እንዲያለ